የሚገርመው የሆነ ጊዜ የሆነ ሰው ሲናገር ሰምቻለሁ 8000 ብር ለሰው ብድር መክፈል አቅቶት ራሱን ያጠፋ ሰው አለ። በጣም ሲምፕል ይመስላል አይደል? እቺን ሲምፕል አይዲያ ማን የተጫናት ነው? ገባ? እቺ ሲምፕል በቃ ነገ ልትመለስ የምትችል ነገር ጨለማ ወይ ሰይጣን ሲጫናት በቃ ሌላ ታሪክ አርጎ ያሳያል። ገባ? ሌላ ታሪክ አርጎ ያሳይና ህይወትን ከአቅጣጫ ያሳጣታል። ሰው ቢያወራ በጣም ነው 8000 ምን ማለት ነው አይደል? ለሰውየው ግን በቃ መፈላቀጡ ሲሆን በቃ አጋኖ የሆነ ነገር ሲጫነው ማለት ነው። አንዳንድ ሲምፕል የምታደርጋቸው ነገር ደግሞ እግዚአብሔር ሲጫናቸው በጣም ታስተውላለህ። ገባ? በጣም ታስተውላለህ። የምራውን እግዚአብሔር አልቋል ብሎ መጥቶ ከህይወትህ ስጠኝ ቢለኝ ማለት ምን አገኘህ? አሁን ይሄን ያህል ዓመት ኖረሃል፣ 20 ምናምን 30 ምናምን ዓመት ኖረሃል፣ ምን አለ አንተ እስቲ እንደረስክ ቢለኝ ምንድን ነው የምለው? በቃ ምንም የለኝም የሚለው ሪያላይዜሽን በጣም ፔንፉል ሆነ ማለት ነው። ሶ የሆነ ነገር ይኖረኝ በሚል ተጀመረ።